በጣም አመሰግናለሁ። ችግር አሁን እዚህ ጋር መልክ ሰርተህ ብሩክን በቃ እኔ እስከ መቼ ነው ቆይ ብሩክን ሰው እንዲጠላው የምታደርገው? ኤፍሬም የምሬን ነው። እስከ መቼ ነው ብሩክን በሰው አእምሮ ውስጥ ሌላ ያልሆነ እኛ ማናውቀውን ብሩክ የምትስልብን? እስከ መቼ ነው? እስከ መቼ ነው ሃይሚ ላይስ የምትስልባት? መቼ ነው ይሄ ፕሮፓጋንዳ የሚያበቃው? የምሬን እኮ ነው እንዴ። እዚህ ጋር የምትሰራው መልክ አትስራ። እዚህ ጋር ብሽሽትን እዚህ ምንድነው ብብትህን ነው እኮ እያሳየን ያለ። አመመኝ የምትለው እዚህ ውስጥ ነው። ምንድነው እሱ እዚህ ውስጥ ምን አለ? አይነ ስብህን አያጠፋውም እንዴ? ከፈለገ እንዴ ከዚህ ውስጥ እሱ ምን አለው እንዴ? መንጉር ነህ እንዴ? እኛ ብሩክ ሲጣላ እናቅም እንዴ? ሲጣላ እናቅም ብሩክ እዚህ ጋር አይነን ያጠፋል እንጂ እንዴት ነው እዚህ ሰው እዚህ ውስጥ እንዴት ነው የሚመጣው? ንገርኝ እስኪ ፋሚሊ፣ ሰው እዚህ ውስጥ እንዴት ተመቶ ሆስፒታል አላቅም። የምሬን ነው። ይሄ ብሩክን ሰው እንዲጠላው ምናምን እያደረገ ያለው ነገር ነው ፋሚሊ። የምሬን ነው። ሰው እንዲጠላው ብሩክን ለብሩክ ያላቸው ፍቅርና አመለካከት እንዲወርድ በታሪክ አንተ ስላልክ ይሄን ታክል የምንቀንስበት በዚህን ሰዓት ብሩኬን ለማስተቸት ብሩኬን ያልሆነ ነገር ኢሜጅ ለመስጠት በጣም ብዙ ሰው እየለፋ ነው። የምሬን ነው። ዛሬ ፋሚሊ ሰው ዞረበት ብዬ በጭራሽ እኔም ፊቴ ላዞርበት አልችልም። ገባችሁ? አርማቀው የሆነ ፐርሰናሊቲ ያለው ብሩኬ። ስለዚህ ያንን ነገር እያወኩኝ ደግሞ እዚህ ጋር ፋሚሊ መካድ አልፈልግም። የምሬን ነው። መካድ አልፈልግም። ብሩክን እስከማውቀው ድረስ አወራለሁ። የምሬን ነው። አወራለሁ። ብሩክን በምናውቀው ልክ ነው እዚህ ጋር ቁጭ ብለን የምናወራው። አንተ የምታወራው ብሩክ አናውቀውም። እኛ ሌላ የፈጠርከው የሆነ ኢሜጅ ነው እንጂ በታሪክ እኛ የምናውቀው ብሩክ እንደዚህ አያደርግም። እና ስሙን ለማጥፋት አትሞክር። ስሙ አይጠፋም። የምሬን ነው። ከዚህ በላይ ደግሞ እኛ ይሄ ለሱ ያለን ፍቅር ይጨምራል እንጂ በታሪክ አይወርድም። አባቴ አትሳሳል። የግዳ እህትን ወደ ፍቅሯ ብትመልሳት ይሻላል። እዚህ ጋር የምትሰራውን መልክ ተውኑና ብሩክ እንደሚያዋጣት ብትነግራት ጥሩ ነው። የምሬን ነው። ጥሩ ነው። ንገሯቸው ፋሚሊ፣ ገብታችሁ ኮሜንት ላይ ንገሯቸው። ለኔ ስለተከላከለ ነው እንደዚህ የሚያደርገው። አዳምጥ። ይሄንን ነበረ ሃይሚ አእምሮ ላይ መፍጠር የፈለገው። ይሄንን ነበረ በቃ ይሄንን ነው የፈለገው። ገባችሁ አይደል? ኤፍሬም ይሄንን ፈልጎ ነው እንድታቅም ያደረገው። ስቲል ነው ፋሚሊ። እኔ አላቅም። የምሬን ነው። እንዴት ቢታሰብ እንደሆነ አልገባኝ። የትኛውም ወንድም ተሸናፊ መስሎ መታየት አይፈልግም። ገባችሁ አይደል? መታየት አይፈልግም ሁሉ። ግን እዚህ ጋር እንዴት ነው ማልቀስ እኮ ነው የቀረው። እዚህ ላይ እያለቀሰ እያነባ ብሩኬ እኮ ነው ማለት እኮ ነው የቀረው። የምሬን ነው። እንደዛ ማለት ነው የቀረው። እኔ ሊገበኝ አልቻለም። እዚህ ጋር እኮ ሃይሚ ነች ወንድም የምትመስለው እንጂ እሷ አይደለም ወንድም የሚመስለው። ሃይሚ ተረጋጊ፣ እባክሽ ተረጋጊ። ብትረጋጊ ነው የሚሻለው። ምክንያቱም ብሩኬ እንደዚህ እንደማያደርግ ሁላችንም እናውቃለን። ብሩኬ እንደዚህ አይነት ተልካሻ ነገር እንደማያደርግ እናውቃለን። ቢመተው እዚህ ሆዱ ስር የሚመታበት ምክንያት የለውም። እዚህ አይነ ስቡን ያጠፋልሽ ነበር። የምሬን ነው። ስለዚህ ብሩኬ እንደዚህ አያደርግም። የአንቺው ብሩክ እንደዚህ አያደርግም። ምናልባት ሌላ ብሩክ መቶት ከሆነ ይናገር እንጂ ብሩኬ በጭራሽ እንደዚህ አያደርግም። በጭራሽ ስሙን ለማጥፋት ምናምን ካልሆነ በስተቀር እንደዚህ እዚህ ድረስ እየሄደ ያለው ለዚህ ካልሆነ በስተቀር በታሪክ አይነካው። የተጣላው ሁሉ ቁጣቱ አይቀርም፣ ነገ መመለሳቸው አይቀርም። አዳመጣችሁት? ተጣልተው አይቀሩም፣ ነገ መመለሳቸው አይቀርም እያለን እየሰማችሁት ነው አይደለ? ሄኖክ ትችላለህ። የምሬን ነው ትችላለህ። በቃ አለቀ። ቴንኪዩ በጣም ነው የምናመሰግነው። ነገ ከነገ ወዲያ አንድ ላይ እንደሚሆኑ ደግሞ እርግጠኛ ነኝ። መቼም አንቆርጥም ተስፋ። የምሬን መቼም አንቆርጥም ተስፋ። ብሩክና ሃይሚ በጭራሽ ተለያይተው አይቀሩም። ትልሶች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው፣ ፕሊዝ ጻፉላቸው። ሁለቱም ይመለከቱታል። እኔም ደግሞ ራሴ ይልክላችኋለሁ። ፋሚሊ ያዩታል። እባካችሁ ጻፉላቸው ኮሜንት። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ። ዛሬን ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ ይለያዩ የምትሉ ሰዎች ላይክ ያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። አዳምጡት። ይኸውላችሁ ብሩኬ ይሄ ልጅ የሚመታበት ቅንጣት ታክል ምክንያት የለውም። ይሄን ታክል ምክንያት የለውም ፋሚሊ። ብሩኬ
ኤፍሬምን ጠብቆ የሚመታበት ምንም ምክንያት እንደሌለው ነግራቸዋል። እዚህ ጋር እኔ አላቅም ኤፍሬም ከዚህ በላይ ወዴት እንዲሄዱልህ እንደሆነ አልገባኝም። የምሬን አልገባኝም፣ ሊገባኝም አይችልም። ደግሞ እንዴት ብታስበው ነው ከዚህ በላይ እንዴት አድርገህ ታለያያቸው? ማለየት ነው የፈለግከው? አለያያቸው። እንኳን ደስ አለህ፣ እንኳን ደስ አለህ እንድንልህ ነው። አሁን እዚህ ጋር ደግሞ ደበደበኝ፣ ብሩኬ መታኝ፣ ሆስፒታል ገባው፣ ወጣው ምናምን ነገር ወረድኩ ትላለህ። አረ የምሬን ነው ብሩኬ አንተ ላይ ማለት ነው እጁን ሰንዝሮ አያበላሽም። የምሬን ነው በጭራሽ ሊያደርገው አይችልም፣ ሊያደርገው አይችልም። የምሬን ነው ሊያደርገው አይችልም። ምንም ቢሆን የሃይሚ ወንድም ነህ እና ምንም ሊያደርግህ አይችልም፣ ምንም ሊያደርግ አይችልም። ማረግም አይፈልግም። ሃይሚን እንደዚህ በጉልበት የሚያስመልስ ሰው አይደለም ብሩኬ፣ በጉልበት የሚያስመልስ ሰው አይደለም። በፍቅር የሚያምን ሰው ነው። በፍቅር ነው ሃይሚን ሊመልሳት የሚፈልገው እንጂ እንደዚህ ተልካሽ አይነት ስራ ሊሰራ አይችልም ብሩኬ። ይህንን ነገር ፋሚሊ ማወቅ አለባችሁ። ገብታችሁ ንገሩት። የምሬን ነው። ኮሜንት ላይ ገብታችሁ ጀስት ንገሩት። እኔ ሌላ ምንም ልል አልችልም፣ ምንም ልል አልችልም። እዚህ ጋር ገና ለገና የሃይሚ ወንድም ነው ተብሎ ዝም አይባልም። የታዘብነውን ነገር እንናገራለን። ንገሩት ኮሜንት ላይ። ሁለቱም ብሩክም ሃይሚም ኤፍሬምም ሳይቀር ይመለከቷል። እልክላችኋለሁ። በጣም አመሰግናለሁ። ችግር አሁን እዚህ ጋር መልክ ሰርተህ ብሩክን በቃ እኔ እስከ መቼ ነው ቆይ ብሩክን ሰው እንዲጠላው የምታደርገው ኤፍሬም? የምሬን ነው። እስከ መቼ ነው ብሩክን በሰው አእምሮ ውስጥ ሌላ ያልሆነ እኛ የማናውቀውን ብሩክ የምትስልብን? እስከ መቼ ነው ሃይሚ ላይስ የምትስልባት? መቼ ነው ይሄ ፕሮፓጋንዳ የሚያበቃው? የምሬን እኮ ነው እንዴ። እዚህ ጋር የምትሰራው መልክ አትስራ። እዚህ ጋር ብሽሽትን እዚህ ምንድነው ብብትህን ነው እኮ እያሳየን ያለ። አመመኝ የምትለው እዚህ ውስጥ ነው። ምንድነው እሱ እዚህ ውስጥ ምን አለ? አይነ ስብህን አያጠፋውም እንዴ ከፈለገ እንዴ? ከዚህ ውስጥ እሱ ምን አለው እንዴ? መንጉር ነህ እንዴ? እኛ ብሩክ ሲጣላ እናቅም እንዴ? ሲጣላ እናቅም ብሩክ እዚህ ጋር አይንህን ያጠፋል እንጂ እንዴት ነው እዚህ ሰው እዚህ ውስጥ እንዴት ነው የሚመጣው? ንገርኝ እስኪ ፋሚሊ፣ ሰው እዚህ ውስጥ እንዴት ተመቶ ሆስፒታል? አላቅም። የምሬን ነው። ይህ ብሩክን ሰው እንዲጠላው ምናምን እያደረገ ያለው ነገር ነው ፋሚሊ። የምሬን ነው። ሰው እንዲጠላው ብሩክን ለብሩክ ያለዋቸው ፍቅርና አመለካከት እንዲወርድ በታሪክ አንተ ስላልክ ይህን ታክል የምንቀንስበት በዚህን ሰዓት ብሩኬን ለማስተቸት ብሩኬን ያልሆነ ነገር ኢሜጅ ለመስጠት በጣም ብዙ ሰው እየለፋ ነው። የምሬን ነው። ዛሬ ፋሚሊ ሰው ዞረበት ብዬ በጭራሽ እኔም ፊቴ ላዞርበት አልችልም። ገባችሁ? አርማቀው የሆነ ፐርሰናሊቲ ያለው ብሩኬ። ስለዚህ ያንን ነገር እያወኩኝ ደግሞ እዚህ ጋር ፋሚሊ መካድ አልፈልግም። የምሬን ነው። መካድ አልፈልግም። ብሩክን እስከማውቀው ድረስ አወራለሁ። የምሬን ነው አወራለሁ። ብሩክን በምናውቀው ልክ ነው እዚህ ጋር ቁጭ ብለን የምናወራው። አንተ የምታወራው ብሩክ አናውቀውም። እኛ ሌላ የፈጠርከው የሆነ ኢሜጅ ነው እንጂ በታሪክ እኛ የምናውቀው ብሩክ እንደዚህ አያደርግም። እና ስሙን ለማጥፋት አትሞክር። ስሙ አይጠፋም። የምሬን ነው። ከዚህ በላይ ደግሞ እኛ ይሄ ለሱ ያለን ፍቅር ይጨምራል እንጂ በታሪክ አይወርድም። አባቴ አትሳሳል። የግዳ እህትን ወደ ፍቅሯ ብትመልሳት ይሻላል። እዚህ ጋር የምትሰራውን መልክ ተውና ብሩክ እንደሚያዋጣት ብትነግራት ጥሩ ነው። የምሬን ነው። ጥሩ ነው። ንገሯቸው ፋሚሊ፣ ገብታችሁ ኮሜንት ላይ ንገሯቸው። እውነታውማ እሷን ማወቅ አለባት። አያችሁ አይደለ? ባይዘዌ ማለት ነው። ወንድ ልጅ ተጣልቶ እንደዚህ አያደርግም። ገባችሁ አይደለ? ፍቅረኛሽ መተኝ ደበደበኝ ብለህ እዚህ ጋር መልክ ምሰረው ለምንድን ነው? እሷን ከሱ ጋር ለመለየት ነው እንጂ የምሬን ነው። ወንድ ልጅ ተጣልቶ እንደዚህ አያወራም። የምሬን ነው አያወራም። ከተጣላ ነው አለቀ በቃ። ሰው ጋር ተጣልቼ ነው ምናምን ነገር ብሎ ነው የሚያስቀይሰው። የምርም ከብሩኬ ጋር ቢጣላ ኑሮ እንደዛ ነበር የሚያደርገው። ነገር ግን እዚህ ጋር ለሚዲያው መጥቶ ብሩኬ እንደዚህ ያደረገኝ እንደዚህ ሆንኩኝ ቅብር ጥሴ እዚህ ብብትህን ይኮለኩላል እንጂ አንተ ሲጀመር ኮልኩሎ ነው የሚገድል እንጂ በታሪክ እዚህ ላይ መጥቶ እሱ እንደዚህ አያደርግም እንዴ። የምሬን ነው። ምንም ማያሳምን ነገር ምን በቃ እዚህ ጋር የምትሰራው ድራማን አቁም። የምሬን ነው። ድራማን አቁም ኤፍሬም፣ ድራማን አቁም እያላችሁ እንድትጽፉ ፈልጋለሁ። እንዲሁም ድራማን አቁም እያላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። ማቆም አለበት እዚህ ጋር እኔ አላቅም። ብቻ ይሁን በሰው ጉዳት ሳቅ ልትሉኝ ትችላላችሁ፣ ግን ያስቃል ልጁ አላቅም።
አሁን ሃይሚ ስትመጣ ይኸው ባልሽ መቶኝ እንደዚህ አድርጎኝ እና አሁን እንደዚህ ልትሄጂ ነው ወደሱ ምናምን ነገር ብለህ ታቀሳሰር ነው። የምሬን ነው። ሴት ነው የሆንከው እዚህ ጋር ሴት ነው የሆንከው። ሴት እንደ ሴት እዚህ ጋር መጣ ታውራ። ወንድ ልጅ ነህ በቃ የያዝከውን ይዘህ ዝም ነው ማለት ካለብህ ማለት የነበረብህ። እዚህ ጋር መልካት ስራ መጣ እኛ እንድናዝንልህ ነው። ወይኔ ፍሬም ወይኔ እዚህ ያደረገ አዎ ጥጋበኛ ባልሽ አያችሁ አይደል? ጥጋበኛ ባልሽ እሱ ነው እንደዚህ ያደረገኝ። ባሏ እንደሆነ ብታምን ኑሮ እኮ ሲጀመርም ከመጀመሪያው ይሄ ሁሉ ነገር አይፈጠርም ነበር። ይሄ ሁሉ ነገር ውስጥ መገባትም የለባችሁም ነበር። ግን አንተ አሁን ነው ያመንከው ባሏ መሆኑን አሁን ነው ያመንከው ባሏ መሆኑን። የምሬን ነው። ከዛ በፊት አላመንክም ነበር ማለት ነው። ነው መተኝ ብለህ ስለነገርካት ለመናገር ቀለህ ነው ባልሽ ብሎ ለመናገር ቀለለህ። ግዞ ለኔ ስለተከላከለ ነው እንደዚህ የሚያደርገው። አዳምጥ። ይሄንን ነበረ ሃይሚ አምሮ ላይ መፍጠር የፈለገው ይሄንን ነበር። ይሄ በቃ ይሄንን ነው የፈለገው። ገባችሁ አይደል? ኤፍሬም ይሄንን ፈልጎ ነው እንድታቅም ያደረገው። ስቲል ነው ፋሚሊ እኔ አላቅም። የምሬን ነው። እንዴት ቢታሰብ እንደሆነ አልገባኝም። የትኛውም ወንድም ተሸናፊ መስሎ መታየት አይፈልግም። ገባችሁ አይደል? መታየት አይፈልግም ሁሉ። ግን እዚህ ጋር እንዴት ነው ማልቀስ እኮ ነው የቀረው። ማልቀስ እኮ ነው የቀረው። እዚህ ላይ እያለቀሰ እያነባ ብሩኬ እኮ ነው ማለት እኮ ነው የቀረው። የምሬን ነው። እንደዛ ማለት ነው የቀረው። እኔ ሊገበኝ አልቻለም። እዚህ ጋር እኮ ሃይሚ ነች ወንድም የምትመስለው እንጂ እሷ አይደለም ወንድም የሚመስለው። ሃይሚ ተረጋጊ፣ እባክሽ ተረጋጊ። ብትረጋጊ ነው የሚሻለው። ምክንያቱም ብሩኬ እንደዚህ እንደማያደርግ ሁላችንም እናውቃለን። ብሩኬ እንደዚህ አይነት ተልካሻ ነገር እንደማያደርግ እናውቃለን። ቢመተው እዚህ ሆዱ ስር የሚመታበት ምን ምክንያት የለውም። እዚህ አይነ ስቡን ያጠፋልሽ ነበር። የምሬ ነው። ስለዚህ ብሩኬ እንደዚህ አያደርግም። የአንቺው ብሩክ እንደዚህ አያደርግም። ምናልባት ሌላ ብሩክ መቶት ከሆነ ይናገር እንጂ ብሩኬ በጭራሽ እንደዚህ አያደርግም። በጭራሽ ስሙን ለማጥፋት ምናምን ካልሆነ በስተቀር እንደዚህ እዚህ ድረስ እየሄደ ያለው ለዚህ ካልሆነ በስተቀር በታሪክ አይነካውም። እስኪ አንተ ንገረኝ። ተሳክቶለታል። ኤፍሬም ተሳክቶለታል። እንድትናደድ፣ በሱ እንድትበሳጭ፣ በሱ ተስፋ እንድትቆርጥ፣ በሱ ምንም አይነት ተስፋ እንዳይኖራት ነበር የፈለገው። ይሄው ተሳካለ። የምሬ ነው ተሳካለ። በቤተሰብ የተመጣ ነገር እንግዲህ አይታችኋል። ምን እንደተፈጠረ አይታችኋል። ገና ከዚህ በላይ በጣም ብዙ ነገር ይፈጠራል። ቤተሰቡ እነዚህ ቤተሰብ አላቅም። ቤተሰብ ካልወጣ ሲጀመር ሌላም ችግር ነው የሚመጣው። ገባችሁ አይደል? ከአንዳንድ ቤተሰብ ሲመጣ ደግሞ ከብሩኬ መምጣቱ አይቀርም። ምክንያቱም አንዱን ብቻ እንትን ማለት አይፈልጉም። እነዛም ወንድማቸው እንዲነካባቸው አይፈልጉም። ገብታችኋል አይደል? እና ሀብም ወንድማቸው እንዲነካባቸው አይፈልጉም። ስለዚህ ቤተሰባችሁን ከዚህ እንትን አስወጡ። እንዴ የምሬን ነው አስወጡ። ካለበለዚያ ችግር ነው ይቅርባችሁ። እንዴ አረ ንገሯቸው። ኮሜንት ላይ የገባችሁ ኮሜንት ላይ ንገሯቸው። ፋሚሊ የምሬን ነው። ኮሜንት ላይ የገባችሁ እንድትነግሯቸው ፈልጋለሁ። እንድትነግሯቸው ሰላማችሁን ነው እኛ የምንፈልገው። ሰላም ስትሆኑ ነው ማየት የምንፈልገው። ብሩክም ሃይሚም የምሬን ነው። እንዴ ለምን እዚህ ድረስ ትሄዳላችሁ? የተጣላው ሁሉ እኮ ጣልቶ አይቀርም። ነገ መመለሳቸው አይቀርም። አዳመጣችሁት? ተጣልተው አይቀሩም፣ ነገ መመለሳቸው አይቀርም እያለን እየሰማችሁት ነው አይደለ? ሄኖክ ትችላለህ። የምሬን ነው ትችላለህ። በቃ አለቀ። ቴንኪው በጣም ነው የምናመሰግነው። ነገ ከነገ ወዲያ አንድ ላይ እንደሚሆኑ ደግሞ እርግጠኛ ነኝ። መቼም አንቆርጥም ተስፋ። የምሬን መቼም አንቆርጥም ተስፋ። ብሩክና ሃይሚ በጭራሽ ተለያይተው አይቀሩም። ትልሶች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው፣ ፕሊዝ ጻፉላቸው። ሁለቱም ይመለከቱታል። እኔም ደግሞ ራሴ ይልክላችኋለሁ። ፋሚሊ ያዩታል። እባካችሁ ጻፉላቸው ኮሜንት። አይዞክ እኔ የምሬን ነው። በሰው ምስቅ አይነት ሰውኝ አይደለም፣ ግን እዚህ ጋር ማስመሰል መስሎ ስለታየኝ ነው ፋሚሊ። ሰው እንግዲህ እኔ ምንም ማድረግ አልችልም። ገብታችሁ ሀሳብ አስተያየታችሁ ጻፉላችሁ። የዛሬ ቪዲዮ ይመስል ነበረ። እኔ ደግሞ ሰብስክራይብ እያደረጋችሁ ወንድማችሁ አድርጉኝ ፋሚሊ። በተረፈ እባካችሁ ኮሜንት ላይ በጭራሽ አይለያዩም እያላችሁ እንድትጽፉ ፈልጋለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ወዳችኋለሁ። ባይ